አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሙባ ፋሚሊዎች? የሁላችንም ደህና ናችሁ ወይ? እኔ አልሐምዱሊላህ። ያው ዛሬ አዲስ ነገር አለ። ሰሞኑን ጠፍቼ ነበር አውቃለሁኝ። የጠፋውበትን ምክንያት ደግሞ እዚህ አልነበርኩም፣ ወደ ወሎ ሄጄ ነበርና አልተመቻቸልኝም ቪዲዮም ለመስራት ለምናምንና እዛ ነበርኩኝ። ገና ትላንት እየመጣሁኝ ነው እና ዛሬ አዲስ ነገር አለ። እሱን አዲስ ነገር ደግሞ አብረን የምናየው ይሆናል። ዛሬ እንግዲህ አብርሽ ታውቃላችሁ የሙባ ጓደኛ ነውና ከአብርሽ ጋር ቀጥታ እሱን አላገኘሁትም፣ አብርሽን ነው ያወራሁትኝ ማለት ነው። እሱ ጋር ለሙባ ጋር ለመገናኘት ምናምንና ያው ባለፈው ያገኘሁት ነው፣ እስካሁን አላገኘሁትም። እስኪ ዛሬ ጠርተነው እየመጣ ነው። ምን ሪአክሽን እንደሚያሳይ ደግሞ አብረን እናያለንና እና ደግሞ አካውንታችን በጣም ተመቷል ምናምን እዛሁኝም እንትን እያልኩኝ ነበርና ብዙ ቪዲዮ ለመስራት ስላልተመቸኝ ሁላችሁም ሰብስክራይብ እያረጋችሁ ተከታተሉን። ያለውን ነገር ደግሞ እናያለን። እና ደግሞ አብርሽ የምትለው ነገር ካለ? ያው እኔ ሙባ በጣም ምርጥዬ ልጅ ነው እና አካውንታቸው ደግሞ ምን ነው ቪዲዮ ስለማሰሩበት ነው። አዎ እኔ ሄጄ ስለነበር በቃ አልተመቻቸልኝም። ለዛ ነው ገና ትላንት እየመጣሁኝ ነግሬህ የለ ማለት ቪዲዮ ስለማይችሉበት ይመስለኛል እንደዚህ እንትን ያለው እና ያው እንዴት አድርጎሽ አናፍቆት ግን? አረ በጣም ናፍቆኛል የምር። በቃ የዛኔ የሆነ ሰዓት ቪዲዮ ሰርተናል ነበር። ከዛ በኋላ አላገኘሁትኝም እና አሁን እንግዲህ አብረን ነው ብናየውና ያለውን ነገር እኔ በጣም ነው ናፈቀኝ። እሱን ደግሞ ከመጣ በኋላ ያለውን ነገር ሪአክሽኑን እናያለን አብረን ማለት ነው። እና ደርሷል ወይስ? እየደረሰ ነው። ደርሻለሁ ምናምን ብሎኛል። ትንሽ እንጠብቀው ቤተሰብ። እስከዛው እስኪ አንዳንድ ነገር እናወራ። ምን እናወራ ማለት ናፍቆት እንዴት አድርጎሽ ከረመ? አረ ናፍቆት ምን እንደሚባለው አልመጣ ነገር ሆኖብኝ ነው ያው ግዴታ ስለነበር እዛ። ለማንኛውም ሙባ መጣን። አንዴ ካሜራማን ያዝልኝ። ሙባ እኔ ካንጀት ሳፈቅርሽ ወንድምነት የመረጥሽ ባዳ ሆኖ ከመዛመድ አይሻልም ወይ መዋደድ? ፊት አይቶ ነው ወንድ። እንዴት ነህ? አረ ካሜራ እስኪ አንዳንድ ነገር በላችሁ። ካሜራ አስጀምረን ነው ወይ? አይ መቼ መጣሽ? ካሜራው እንኳን ደህና መጣ። እንኳን ደህና መቼ ነው አንቺ መጣሽ? ሰላም በላችሁ ቢስ አይደል? መቼ እንትን መጣሽ? ትላንት። ሰው ጭው ይከብዷል። በጣም ናፍቀኝ ነበር። ተመልሰናል። አንተ ማላፈክም ትገርማለህ በጣም። እኔ የለም እኮ እንትን አድርጌ አለቀን ፖስት አድርጌ አለቀን ቪዲዮ እኮ እሱንማ እዛም እኮ የሆነ ነገር አያለሁ ግን ያው ሙቀት ነበረ በፈጣሪ ነው። አጣፈኝ ይጣ ሙባይ እና በማን ቻናል ነው ይሰራቻለች? ባንተ በእኔ በሷ ቻናል ይፖስት ጀምር ነው እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኢልሃም ቤተሰቦች? ያላችሁ በሰላማችሁ ብዝት ይበልልኝ። ላውራ ቆይ እንደው ካሜራ ይቅር ነው የምር። አንቺ ግን መጥቼ ነው ማየት ትችላለህ እንደዚህ ገና ነኝ ምናምን ያለች እኮ 15 ቀን አለኝ ምናምን ነበር አይደል? ከመቼ ቀን ነው? ቅዳሜ ቀን ሰርፕራይዝ ይሆን ግን አትመስልም። አላረገውም ኖ እኔ ግራ ገባ ደክሞኛል። በዛ ላይ ሙቀት አይተዋል ግንባሬ ይታይ እና አረ እኔ ማመን አልቻልኩም የምር። ምንድነው አንተ ሰው አይናፍቅም ትገርማለህ እንዴ? እኔ ምን ላድርግ? እኔም በጎን ስራ ምናምን ያው ታውቂ የለ ፖስት አድርጌ ምናምን እርግጠኛ ነኝ የሴራው ባለቤት እሱ ነው። እኔ ስልኩን አፈላልጌ ደወልኩልህ ላንተ ስለማን ሆነ ነገር ይሄ እና ረቀረቀላችሁ ታዲያ ስመጣ እኔ ምን ነው ታዲያ ተራራቃችሁ ስመጣ ታዲያ ለምንድን ነው ቀን በቀን ምን ይሻላል? አገኘሽው ወፍራለሁ አልቻልኩም የምር ወፍሬ ያለው እንደ ቤትስ እና እንዴ መስሪስ በማን በላችሁ ቤተሰቦችን በእኔ ነው ቪዲዮ እየሰራችሁ ነው በድጋሚ ከመምጣት እኔ ምን ታርገዋለህ
እና እንጂ ምንሽ ወይ ምንድነው ምን አስባችሁ ነው? ሌላ ሰው እናንተን እያየሁ ነው። እሺ ቤተሰብ ፕላስ ያው ሰርፕራይዝ ነው ያደረጉኝ። ኦልሬዲ ኢልሃም ተመልሳለች ማለት ነው። ሙዋና ኢልሃም ተመልሰዋል ይላል ከዚህ በኋላ ምናምን ኦልሬዲ በቃ ወደ ነበረበት እንመለሳለን። ጓደኛችን ነጃትም አለች። ሁላችንም በፊት ወደ ነበረበት እንመለሳለን ማለት ነው። ተናፍቃችኋል ሁላችሁ። ለምንድን ነው ቪዲዮ ፖስት ማታረገው ምናምን ብላችሁ ጠይቃችሁኛል። ያው እኔ እንጃ እነሱ ያወሩ ይመስለኛል አልነገርሻቸው እና ያው ትንሽ አለ መመቻቸት እሷም የለችም ነበር አዲስ አበባ ምናምን እኔም በጎን ስራ ምናምን ስላለኝ ያው ነገሮች አልተመቻቹም ነበር እና ለዛ ነው በጣም ብዙዎቻችሁ ለበቃ በውስጥ ለምን ጠፍታ ለምንድን ነው ፖስት ማታረገው ምናምን ብላችሁ ነበር። ያው ዛሬ ከዚህ በኋላ በየቀኑ እንመጣለን ማለት ነው እና ሁላችሁንም ወዳችኋለሁ አከብራችኋለሁ ማለት ነው። ያው ሌላ ምንም የምለው ነገር የለኝም። ቴንክ ዩ ሶ ማች አመሰግናለሁ። የምትለው አካውንት ያው ረስቼው እናት ፖስት ካርክ ኦልሬዲ በጣም ቆየው አይደል? አዎ ቆይታ ነው። ፖስት ካርክ ደግሞ ቪው ቀን በቀን ይመታል ታውቃለህ። ያ ስለዚህ ሁላችሁም ይሄን ቪዲዮ ስትጀምሩት ሁላችሁም ሼር እና ላይክ እያደረጋችሁ ትጀምሩታላችሁ ማለት ነው። አካውንታችን ትንሽ ስለተመታ ሁላችሁም ቪዲዮውን ላይክ እና ሼር በማድረግ ትጀምሩታላችሁ። እንደውም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ጋር አብራችሁ መጓዝ የምትፈልጉ ማለት እኔ ጋር እስካሁን ድረስ አብራችሁ እየተጓዛችሁ እንዲሁም ወደፊትም አብራችሁ ለመጓዝ ያሰባችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ሌላ የምለው ነገር የለኝም። ቴንክ ዩ ሶ ማች በጣም ነው የማመሰግነው ምናምን ሌላ የምለው ነገር የለኝም። ሰላም እንዴት ናችሁ? የሙባ ቤተሰቦች ደህና ናችሁ? በሀገር ውስጥም ከሀገር ውጭ የምትኖሩ ሰላማችሁ ብዝት ይበለን ብለናል። ያው ዛሬ ሙቪን ምንድን ነው ግራጎኒ የሚባል ግራጎኒ ወይስ አይ ችግር የለውም እሺ። እና ያው ትንሽ ተነፋፍቀዋል። ከረመዳን በፊት ነበረ የተለያዩት ነው። ረመዳን እንደገባ ሰሞኑን በቃ ረመዳን ሊገባ አካባቢ ኦኬ። ያው እና የሁለት ወር ሶስት ወር ገደማ ይመስለኛል። ያው ሁለት ወር እና ያው ዛሬ ተገኝተዋን ደስ ብሎኛል። እኔ እሷም እየደወለችኝ ነበር። እኔም ያው ስልክ አንሰለትም ነበር፣ ያው አልተመቸኝም ነበር። ያው እንዳጋጣሚ ሆኖ ዛሬ ተመችቶኝ ተገናኝተናል እና ያው ደስ ብሎኛል። ሌላ እንቺና ያው ሰላም ቢያችሁ ያው እንግዲህ ያለውን ነገር አይታችኋል። ፋሚሊ ግን ብዙም እኔ ደስ እንዳለኝ አላለም ይመስለኛል። አረ ደስ ብሎኛል። እኔ ማለት እኔ አላለም ምን አውቃለሁ እንዴ ሳይ ጨርሱ ብዬ ምን አረ ምን ሲራ ምን አስበህ ነው ደው ወላሂ በቃ አለ አይደል እንደመጣሁኝ እሱ ጋር ነው የደወልኩት። ምክንያቱም አንተ ጋር መጣ ምናምን ሰርፕራይዝ አበላሻለሁ ብዬ ከዛ እሱን አወራሁት ምናምን። ዛሬ ደወለልህ አብረን መጣን ምናምን ሰርፕራይዝ ላደርግ ነበር ግን የተሳካ አይመስለኝም። እንዴ አልሆንኩም እንዴ ሰርፕራይዝ አልሆነም። ሰርፕራይዝ ሆኛለሁ እንዴ ከዚህ በላይ የምር ግን አልጠበቅኩም ነበር ማለት በዚህ አሁን ደንግጦ ነው ሲደነግጥ የሰው ልጅ ይጠፋበታል። ለዛ ነው ደነገጣ እና ፋሚሊ ያው ይሄን ነው የምላችሁ። በራሴ ቻናልማ ከሆነ እና ቤተሰብ ፕላስ ያው የዛሬ ቆይታችን ያው በዚህ መልኩ እኔ እንጃ ምናልባት እስኪ ቪዲዮ ካለቀ በኋላ በደንብ ስላላወራኋትም ወረ እኔን ያለችኝ ከ15 ቀን በኋላ እመጣለሁ ምናምን ስለነበረ ያለችኝ ያው ለኔ ግራ ገብቶኝ ነው ድንገት እሱ ነበር የጠራኝ እሱ ጋር ልንገናኝ ምናምን ነበርና ሁለታቸውን ባንድ ሳገኛቸው ትንሽ ግራ ገብቶኝ እና ያው 15 ቀን ብላ በቃ 12 ወር ቆየች። አረ ይጣራል በዚህ አይነትማ እዚህ ነበረች ማለት አዲስ አበባ ነበረች እስካሁን ድረስ። አያ እኔ ሰርፕራይዝ ላደርገው ነው ምን። ለማንኛውም ቤተሰብ ፕላስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምትወዱኝም የምትጠሉኝም በጣም እወዳችኋለሁ አከብራችኋለሁ ላላቪ እና የኔ ይመስላል ምናምን ወዳችኋለሁ። የምትሉ ነገር ካለ ምን አስባችሁ እንደሆነ ከካሜራ ጀርባ ነገር ጨርሻለሁ እና ይመቻችሁ።